በእኛ በኢስላም አስተምሮት ትልቁ ፍጥረት አርሽ ነው። አርሽ ላይ ጊዜም ቦታም ያበቃል። አላህ ደግሞ ከጊዜም ከቦታም በላይ ሆኖ ይኖራል ማለት ነው። ከአርሽ በላይ እንደሆኑ 7 ጥቅሶች አሉ፣ የቁርአን አንቀጽ ማለት ነው። ከአርሽ በላይ ነው አምላካችን። አርሽ ደግሞ ትልቅ ፍጥረት የሚባለው ነው። መዝጊያው ነው፣ መጠናቀቂያው ነው። እንደዛ ነው እምነታችን። ግን ከኛ ጋር ያለው ደግሞ በዛቱ ሳይሆን በሲፋው ነው። ከኛ ጋር ምን ማለት ነው? በሲፋው አላህ በምንነቱ ከፍጥረት ውጭ ነው ያለው፣ ከፍጥረት በላይ ነው ያለው። እንደና ደግሞ በባህሪያቱ ለምሳሌ በእውቀት፣ በማየት፣ በመስማት፣ በችሎታው ምኑ ከኛ ጋር ነው ያለው። በአብሮነት ደረጃ ማለት ነው። እኛን ያየናል። የትም ቦታ ብንሆን ማየት ይችላል። የትም ቦታ ይሰማናል። የትም ቦታ ያውቀዋል። ሁሉን ነገር ለማድረግ ሁሉን ቻይ ነው። ይህንን ነው ትምህርታችን ማለት ነው። በኦርቶዶክስም ትምህርት ወደፊት ጠይቂና ኢነርጊያና ውሲያ የሚባሉ ነገሮች አሉ። አምላክ ከፍጥረት ውጭ ነው፣ ትራንሰንደንት ነው ብለን ነው ምናምነው። ራሱ ከፍጥረት ውጭ ነው ብለው ነው የሚያምኑት። ነገር ግን በባህሪያቱ ወይም በኢነርጊያ ከኛ ጋር ነው ብሎ ነው የሚያምኑት። ኢቨን ፕሮቴስታንትም ኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚሉት ነገር አለ። በኢሴንሻል ፕሮፐርቲ ከፍጥረት ውጭ ነው፣ በአክሲደንሻል ፕሮፐርቲ ደግሞ ከኛ ጋር ነው ብሎ ያምናሉ። ወይም በሌላ አባባል ምንድነው? እሱ በመለኮትነቱ ከፍጥረት ውጭ ነው፣ ረቂቅ ነው፣ ምጡቅ ነው፣ የማይታይ የማይዳስ የማይጨበጥ ነው። በመንፈሱ ግን ከሁላችን ጋር አለ ብለው ነው የሚያምኑት። ይሄን ይመስላል ኦርቶዶክስ፣ ካቶሊክ፣ ከፊል ፕሮቴስታንት እና አይሁዳያኖች እና ሙስሊሞች በኮንሴፕቱ ጋር ላይ ያለን አመለካከት አንድ አይነት ነው። በዚህ በእንትኑ ላይ በኢነርጊያ እና በኡሲያ በሚባለው ነገር ላይ ይህን ይመስላል። ቃልዬ ያልተመለሰ ነገር ካለ ይጨምሩልሻል። እሺ ኡስታዝ፣ እዚህ ጋር ምንድነው ጥያቄ? አርሽ ፍጥረት ነው አይደለ? ይህ ማለት ከ7 ሰማያት የሚያሸሻው ፍጥረት ነው። ኦኬ። ስለዚህ አላቅም ብዙ ሌላ እንዳላወራ፣ ግን አላህ ከእሱ በላይ ነው ማለት ጊዜም ቦታም የሚጠናቀቀው እዛ ላይ ነው። ጊዜ ቦታ የሚባለው ነገር ጊዜ ማለት ፓስት ፕሬዘንት ኤንድ ፊቸር ማለት ነው። ቦታ ማለት ደግሞ ዊዝ ሌንግዝ ኤንድ ሀይት ማለት ነው። ርዝመት፣ ቁመትና ስፋት የሚባሉ ነገሮች የሚጠናቀቁት አርሽ ላይ ነው። አላህ ደግሞ ከአርሽ በላይ ነው። ዛት ሚንስ በሌላ አባባል ከፍጥረት ሁሉ በላይ ነው፣ ወይም ደግሞ ከጊዜና ከቦታ በላይ ነው ብለን ነው የምናምነው። ይህ ነው እምነታችን እንጂ የሆነ በቦታ የተገደበ ወይም የሆነ ቦታ ላይ የተቀመጠ የሚል መረዳት ላይስቴን አይችልም ማለት ነው። ቦታ ዊዝ ሌንግዝ ኤንድ ሀይት ነው። ቦታ ላይ ተቀመጠ የሚል ትምህርት የለንም እኛ ጋር። ባይብል ላይ ነው እንደዛ ያለው። በዙፋን ላይ ተቀመጠ የሚለው ትምህርት ያለው እናንተ ጋር ነው። ኢሳይያስ 66:1 ላይ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ይላል። እንደገና ደግሞ ራዕይ ዮሐንስ ምዕራፍ 19:4 ላይ በዙፋኑ ላይ ለተቀመጠው ለእግዚአብሔር ይላል። ራዕይ ዮሐንስ 21:5 ላይ በዙፋኑ ላይ የተቀመጠው ይላል። ራዕይ 5:7 ላይ በዙፋኑ ላይ የተቀመጠው ይላል። በዙፋኑ ላይ ተቀምጦ አየሁት ይላል። ኢሳይያስ 6:1 ላይ መቀመጥ ትርጉም ካለው አላውቅም፣ ግን መቀመጥ የሚለውን ቃል እኛ አንጠቀምም። ጀለሰ የሚለውን አንጠቀምም። የምንጠቀመው ይሰዋ የሚለው ነው። ይሰዋ ማለት ደግሞ አላ ወይም ወርተፋ በሚል ነው የመጣው፣ ከፍ አለ በሚል ነው የመጣው እና ከፍጥረት ሁሉ ከፍ ብሎ ያለ አምላክ ነው የኛ አምላክ። ይህን ይመስላል። ኡስታዝ የምንጨምርበት ነገር አለ? ኡስታዝ ቡሃሪ? አይ በቂ ነው፣ በቂ እኮ ነው። ይህ ያን ያክል እንትን የሚል ነገር አይደለም። ሙስሊሞችም ሁሉም እምነት ተከታዮች ኦልሞስት በዚህ ጉዳይ ላይ አንድ ናቸው። ጸሎት ሲያደርጉም ምንም ሲሉም አምላክ ከፍጥረተ ዓለም በላይ መሆኑን ስለሚያውቁ ነው እጃቸውን ወደ ላይ የሚዘረጉት እና ብዙም ይሄ እንትን የሚያልቁ አይደለም። ኡስታዝ በቂ፣ በጣም በቂ ነው። ከበቂ በላይ ነው። እንደው ይህን ያህል ደቂቃ የሚወስድ እንትን አይደለም። ቃል መቀጠል ትችላለሽ። ፒኪ መቀጠል የምፈልግ ነገር ካለ፣ አህመድ መጨመር የምትፈልጉት ነገር ካለ፣ ጌምም ካለ ሁላችሁም ያላችሁ ልጆች መጨማመር የምትፈልጉት ነገር ካለ እንደዛ ከሆነ